አረብ ሀገር ለመስራት የሄዱ የገጠር ልጆች ከገጠር መተው ከተማ ማነው ከአረብ ሀገር መተው ወደ ገጠር ሲገቡ ለብሰውት የሚመጡት የሚይዙት ሻንጣ የሚይዙት ብር ሁኔታቸው ሁሉ ነገራቸው የገጠር ሴቶችን ያማልላል። እኔም ሄጄ እሰራለሁ ይላሉ። ወንዶቹ ራሳቸው እንደዚህ አይነት ሴት ስትመጣ በቃ አሁንም በቃ አማለለችብን ሁሉም ልባቸው ሊሸፈት ነው ይባላል። እንዲህ አይነት ሴት መጣ በሄደች በ15 ቀንና በአንድ ወር ውስጥ ብዙ ሴቶች ይጠፋሉ ይባላል። እንዲያውም ላታረገው ትችል ይሆናል እቺ ልጅ ግን እንደዚህ አይነት ሴት እቺ ልጅ መጣ የጎረቤቷ ልጅ መጣ በተመለሰች በ15 ቀን ውስጥ 4 ሴቶች ጠፍተዋል። እና መከራቸው ነው ወስዳብን ነው ወስዳቸዋለሁ ከተማኑ ብላ ወስዳብን ነው ብሎ ነው የሚያስቡት። ግን አይደለም ላይሆን ይችላል። ግን ልባቸውን ያሸፍታሉ እንደዚህ አይነት ሴቶች በጣም ከባድ ነውና እባካችሁን ሊፕስቲክ መቀባት ጥብቅ ያለ ታይት አድርጎ ገጠር እህቶቻችሁ ጋር መሄድ በእነዚህ እህቶች መጥፋት ትሰናከላላችሁ። ማን ነው ትጠየቃላችሁ በመሰናከላቸው ማለት ነው። እና በጣም 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 መጠንቀቅ አለባችሁ። በተለይ ክርስቲያን ኦርቶዶክስ ሆናችሁ ከመጣችሁ ሃይማኖታችሁ የምትጠብቁ በዶግማውም ሆነ በዚህ በመናፍስት ሴራ ጉዳይ ላይ የነቃችሁ ከሆናችሁ እግዚአብሔርን የምትፈሩ ከሆነ ወደ ገጠር ስትገቡ ኖርማል ልብስ ልበሱ። ከሁለት ነገር ትድናላችሁ። አንደኛ የሚመለከታችሁ የቡዳ መንፈስ ይኖራል። እንደዛ ለብሳችሁ አጊጣችሁ ስትመጡ የጎረቤት ያሳደጋችሁ አብራችሁ የነበረ መንፈስ በደንብ ነው የሚያያችሁ። ሁለተኛ መተት ይጠብቃችኋል። መተት ማለት ነው መጣች እኮ ከተባለ ወይም ልትመጣ ነው እኮ ከተባለ በይ እንግዲህ አዘጋጅ ያለ ነገር ይባላል። ሁሉም ነይ ቡና ጠጪ ነይ እስቲ እኛ ጋር አንቺ መቼ ነው እኛ ጋር የምትጮቺው ይባላል። አዘጋጅተው ይጠብቋታል። መጣው እሺ ትላለች። እንደዚህ አይነት ቦታ ሲያጋጥማችሁ ነይ በተባላችሁበት ቀን አትሄዱ። በዛ ቀን አመመኝ ብላችሁ ትቆዩና 3 ቀን 4 ቀን አቆይታችሁ ድንገት ሄዳችሁ እንዴት ናችሁ ሰላም ልጅ ቤት እንዴት ናችሁ አጠገባችሁ ያለውን ቆሎን ብቻ መብላት ወይ የሆነ ነገር ዳቦ ቅርብ ሲያብላችሁ እሱ መብላት እና የተዘጋጀ ነገር አለ መብላት። ቆይ እስቲ መጣው ብለው ምግብ ለማዘጋጀትም ሆነ እናንተ ወይም አንቺ እህቴ ገጠር ሄደሽ ከተማም ሊሆን ይችላል እዚህም አዲስ አበባም ሊሆን ይችላል የገጠር ከተማም ሊሆን ይችላል ወይ ቤተሰቦችን ልጠይቅ ብለሽ ሄደሽ ጎረቤት ለመጠየቅ በምትሄጂበት ሰዓት መጠንቀቅ አለብሽ። እንዲያው ባታገኟቸው ይሻላል። አንዳንድ ጊዜ ማለት ሙሉ በሙሉ አይደለም። ከአረብ ሀገር እንደመጣችሁ ጸበል መግባት መጠመቅ ንስሐ ገብቶ ቤት ተከራይቶ 1 2 ወር 3 ወር ጸበል ተጠምቆ ወደ ገጠር ክልል መሄድ ራስን በደንብ አድርጎ በኃይል ሞልቶ መግባት ምንም ነገር ዛሩም ቢመጣ ቡዳውም ቢመጣ እዛ የቤተሰብም ኮተት ቢመጣ መተቱም ቢመጣ ምንም ቢመጣ እናንተ በአሸዋ ላይ ሳይሆን በአለት ላይ የተሰራ ቤት ነው የምትሆኑት። ይገባል መንፈሱ ይጎበኛቸዋል ይያዛል። መግባቱ መቼም አይቀርም እኔን አይነካኝም አይባልም። ማን ስለሆነ ነው ማይነካን ግን ይያዛል። ቶሎ የመያዝ እድል ይኖራል። ስትመጡ ከተማ ላይ ትጠመቃላችሁ ተሻኙታላችሁ። ካለበለዚያ ግን ትጎዳላችሁ ማለት ነው።